የመቤት ይመስል ሆኜ ህይወቴን እያወቅሽው ኑሮዬን እያወቅሽ ምን ነው የሚሉ አልችለውም ማውራት ምን ኬስ ኮይዛ ምንድነው ምን መድኃኒዓለም የሚባለው ኬስ ከያዙና አዎ ኬስ አዎ እዛ ሄደው እየጸለዩልን ነው እኔ እንዳልፍ የኔ እንግሊዘኛ በጸሎት የሚሆን አይደለም አይደለም ከባርደን ይስተካከላል ነው ከዛ ላይ የታገኙ ይመስል እግዚአብሔር ነው ማለት ከአሜሪካ ኤምባሲ ስትወጣ አስፋልት አለ አንድ አስፋልት አለች መኪና እንደዚህ ይሄዳል ከሱ ፊት ለፊት ኮፒ የሚያደርጉ ልጆች ምን አሉ እንደዚህ እኔ ወንድም ከአሜሪካ ኤምባሲ እዛ ድረስ እንዴ ያለፍኩት ፒ ፒ ፒ ፒ ፒ ግደሉኝ ያልኩ ምን ቀረኝ አሁን ዛሬ አልሞትኩኝ ምክንያቱም እኔ አላማ አልነበረኝ ኢትዮጵያ ውስጥ በፍጹም በተለይ ተመልሼ አዲስ ዩኒቨርሲቲ መግባት እቅድ እንዳልኩ ነው ሳምን አመንኩ ነው እኔ ከዛ ሶፊ እንደዚህ ሆኖ ምናምን ስልክ የተረገፈ ልጅ ፋይል ያዘ ልጅ ከንፈሩ ደረቀ ግሬ ገቦሪ ታውቃለህ ማነው ሰው ቢያልፍ ምን ልጅ ሆንኩ ባንዴ ከዛ ወንድሜ ምና አልጠየቁኝም ምን እንደተፈጠረ አስታውቃለሁ ለና ፊት ዳጊ በጆሮዬ እንደዚህ መጥቶ ስላልሆነ ነገር እግዚአብሔር እናመስገን እንት ያመሰግን እንደዚህ እኮ ያደርግ እስከሚያስጠቁረኝ ብዬ ስንሄድ እዛ 6 ኪሎ እንጦጦ ኪሎሜትር እዛ ገባን የሰው ልጅ ሰለማላ ለዚህ እንደምሽ ስንት ሰለምኩ ተበድያ አኮረፍኩኝ ነው ማለት በቃ አኮረፍኳቸው ከዛ ሰው ይዞ ልጅ ጸጥልያል እኔ የመቤት ይመስል ሆኜ ህይወቴን እያወቅሽው ኑሮዬን እያወቅሽ ምን አስበሽ ነው ያዙ ይልቀቁኝ ከዛ ተይጂ አረዳጊታ ይሁን ያውቀ ነው እመቤቴ እኔ እንዲህ ሳወራ ስለማታውቁኝ እኮ ነው አሁን ለሌላ ስለማታውቁኝ በቃ የሚያቀኝ ሰው አሁን ይገባዋል በቃ የምሬን ነው በቃ እንደዚህ ነው እንኩት